አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የጤና ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ነበረ? እንዴት አለፈ? እኔስ እንዴት አሳለፋችሁት? ያው እኔ ጋር አልሐምዱሊላህ አሪፍ ነው። ያኔ ምንም አይል ማለት ነው። ያው አሁን ረመዳን ጨርሰናል። ያው ደግሞ ሸዋል ስለገባ ሸዋልን እንጾም ማለት ነው። እንደምንም ብለን ያው የሸዋልም ጾም ከተወደዱ ጾሞች አንዱ ነው ማለት ነው። እንጾም ማለት ነው። በመጾም እንበረታ ኢንሻአላህ። ያው ትንሽ ሊከብድ ይችላል። አሁን ላይ ደግሞ ትንሽ ሙቀት እየገባ ስለሆነ ያው ሊከብድ ይችላል። ግን ደግሞ በአላህ ሱብሃነሁ ወተዓላ በመታገዝ እንዲህ በማለት እንጾም ማለት ነው። ያው ቀዳም ያለብን ቀዷችን እያስቀደምን ከዛ ረመዳን እንጾም ማለት ነው ኢንሻአላህ ማለት ነው። በተረፈ እስኪ ዩቲዩብን ሰብስክራይብ አድርጉልኝ። ጥሩ ጥሩ ነገሮች እለቅበታለሁኝ ኢንሻአላህ። እናንተም ዩቲዩብ ከሌላችሁ ክፈቱና ዩቲዩባችንን እናሳድግ ማለት ነው። ያው አንዳንድ እያልን ብናሳድግ ይጠቅመናል። እዚህ ጋር ስደት ላይ ያለን ልጆች ማለት ነው። ያኔ አሁን እዚህ ትንሽ ትንሽ ብናሳድገው ሀገራችን ስንገባ ያው ትንሽ ኔት ሊያስቸግር ይችላል እንዳለንበት አካባቢ፣ ግን እንደምንም ብለን እናሳድገዋለን ማለት ነው። እና የሆነ ትምህርት አዘለች ነገሮችን ምናምን እንደዚህ እየፈጠርን ደግሞ ያው ለመጀመሪያ ጊዜ የሆነ ነገር ሊከብድ ይችላል። ግን ያው አንዴ ገብተን ከጀመርንበት ደግሞ ምናልባትም የሆነ እንትን እንችላለን ማለት ነው። ለምሳሌ የሆነ አጀንዳ ርዕስ የሚያስፈልገን ሊመስል ይችላል። ነገር ግን ያው ደግሞ አንድ ሰው የበልጥ የሆነ ብርታትን እያገኘ ለምሳሌ ሰብስክራይብን ካገኘን እንደዚህ እንዲሁም ደግሞ በቃ ላይክ ሸር ምናምን እንደዚህ ተከታይ ስናፈራ ምናልባትም የሆነ የራሳችን ርዕስ ሊመጣልን ይችላል ማለት ነው። ምክንያቱም አሁን ላይ እንኳን የሆነ ነገር ኑሮን ብንለቀው የሆነ የሚከታተለው ሰዎች ስለሌለ ትንሽ ሊከብደን ይችላል ማለት ነው። እና ሰብስክራይብ እንደራረግ ውድ እህቶቼ፣ ዩቲዩባችንን እናሳድግ ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ?